ውበታ ውበታ የዚች ልጅ ውበታ ሄርሜላዬ ሁሌ እንዳማረብሽ እንዱ በአዲስ ነገር እኮ ነው። ይሄን ስታይል ደግሞ ሩታ በሳምንቱ ይዛ ትመጣለች። እንግዲህ አስደንጋጭ ነገር ተፈጥሯል ጋይስ ውዶቼ፣ የሩታና ኤፍሬም ጉድ ወጣ ጋይስ፣ መረጃ ወጣ ማለት ነው። ግን አልሰማንም። አብርሽ ካልተሰማ ሞቼ ይገኛሉ ለተመልካች ያለ ነው። አሰሙን እንኳን ደህና መጣ። ማነክ ሀቤላ ተብዮን ያቤላን አላምንም። ሰሞኑን የተነበረ ላምነው አልችልም። ኤንዌስ እንግዲህ አብርሽ ምን ነው በረታ፣ ሄርሜላራ ምን ነው በረታ። ቅድም እኮ ሩታን እጠብቅሻለሁ መረጃ ያዘሽ እስከምትመጪ እኔና አንቺ መራራቅ አለብን። በቃ ምን ልበል እንዴ? ምንድን ሀሳብ? እዛ መገለበጥ ከፈለክ ተገልበጥ፣ ምን አገባን? ግን ሩት ሄርሜላን ነፃ አውጣት፣ በቃ ነፃ አውጣት። የእውነት ነፃ እንድትወጣ እንፈልጋለን። እንዴ አለማመን በቃ አይኔን ግንባር ያርግ እያለ ነው ጋይስ። እንዴት ነው የሚባለው ጋይስ? እኔም ጠፍቶኛል። እንዲህ አብሬሽ ምን ነው እንደዚህ በረታ? ዝም ስለምትል ነው እንዴ? ለነገሩ እኮ ወንዶች ማለት ነው የምታፈቅራችሁ ሴት ላይ ነው የምትበረቱት። የምታንገላታ በጥፊ የምታጮል ሴት ላይ ማ ቀና ብላችሁ አታውም። ሩታም ይሄ ነው የሩታ ጋር ለዛ ነው። እና እንዲህ መረጃ አምጪ ካላመጣሽ አታገኝኝ አልካት። ይሄው መረጃ ሳታቆይ እንደ ሩታ ሶስቴ ተመሳሳይ ወሬ ሳታወራ በመረጃ መጣችልክ። መረጃን አላምንም። ግዴታ ከሩታና ከኤፍሬም ተገናኝተን ካልተጨቃጨቅን ሞት ይገኛሉ። በነገራችን ላይ አንተ ዝም ብለህ ነው የምትለፋ እንጂ ከቪዲዮ በላይ መረጃ ሊኖር አይችልም። ከቪዲዮ በላይ ማለት ነው። እንዴት ነው አንተ በታመምክ ሰዓት ሩታ እንደዚህ ነው እንደምታውቀው? ለምን አላፈጠጥካትም? ሩታ እንደዛ ዳኒ ምንድነው ቤትክ ውስጥ እንደዛ ስትወርቅ ስትጎትቱ ከነበረ እንደዛ ነበርክ እንዴ? ሩታ የምታቅክ እንዴት ይሄ ማለት አልተገለጸም? አንተ አታፍርም እንዴ በተመልካች ስትፈርድ? ተረዱኝ እኔ ምናምን ምን ማለት ነው እንዴ? ከቪዲዮ በላይ መረጃ የለም። በቃ መረጃ የለም እንዴ? ቤት ውስጥ እንኳን እንደዛ መሬት ላይ ስትጎተት ነበር እንዴ? ዝም ብለህ ስትወርቅ ነበር? ያ ቪዲዮ አላየም እንዴ? ቆይ እኔ ሄርሜላ ላይ የምትበረታ ማለት ነው። ለምሳሌ ሄርሜላ አልታመምም ይሄ ልጅ ጤነኛ ነው ብላ ብትከራከር ኖሮ አዎ እሷ ላይ ልትገለበጥ ትችላለህ። ወንድም እንደዛ ሩታ ሄርሜላ ቤት ሄዶ ሲያሰቃያት የነበረ አልታየም? ምንድነው ይሄን አልበራ ማለት? በሄርሜላ በኩል ያለው ነገር አልበራ ማለት ደግሞ እኮ የሚገርማችሁ ዶቼ እንደዛ እንደፈለጉ ሲነዱኝ ነበረ፣ እንደ ህፃን ልጅ እዛም እዚህም ሲወስዱኝ ነበር። እሱ ካየክ ሄርሜላ ቤት ኤፍሬም ሄዶ ሲያሸግራት ጥቃት ሲያደርስባት እንዴት አልታየ? በአንተ ምክንያት መሰለኝ ወንድምክ እንደዛ ሲያሰቃያት ነበረ። ደግሞ ሄርሜላ አፌ ቁርጥ በል እንደው ዛሬ በትክክል ነው ባይዘው የተናገረችው። ዛሬ ወንድሙ የተናገረን ተናግራለች። እኛም ብለን ነበር። እንደዚህ ነው ለራስሽ መቆም አለብሽ የኔ ቆንጆ። አንቺ ላይ ለመለጠፍ ሩታና ማን ነው ኤፍሬም ተነስቷል። ስለዚህ ለራስሽ ያለሽ አንቺ ብቻ ነሽ። ማንም ማመን የለብሽ። አንቺን ራስሽን ነፃ ማድረግ ያለብሽ አንቺና አንቺ ነሽ። ሩታም እውነታ ካላት እውነታ ማውጣት ነው በቃ። መጥቶ ተመላልሶ ለልጄ ብዬ ሁሉም ነገር አልፌ ዝም ብላ በቃ ምክንያት አትጠጣም። እሷ ተመልካች ምክንያት ታረጋለች። በቃ ሁሌ ምክንያት። እሱ ብቻ አይደለም እንደዚህ ፈርዳችሁብኝ፣ እንደዚህ መጥፎ ሴት አይደለሁም። ያሳይሽን መጥፎ መሆንሽን ቪዲዮ ላይ ያሳይሽን ሌላ ነገር ታወራለሽ። ኤንዌስ ውዶቼ ሄርሜላ እንግዲህ ብዙ ነገር እንግዲህ ቪዲዮ ማምጥታለች፣ ፎቶ ማምጥታለች። ፎቶ አላምንም አለ። በእርግጥ ፎቶ ምን አይነት እንደሆነ አናቅም። በፎቶ ላምን ይችላል፣ ግን አይኔን ግንባር ያርጉ ነው የሚባለው ጋይስ። እንደዛ ነው ወይስ ግንባሬን አይኔ ያርጉ ነው? እንደዛ ነገር አብርሽ እንግዲህ በጣም በርትቷል ጋይስ ከተመለሰ በኋላ። እንዲህ አብርሽ እኮ እንደዚህ ጥያቄ የሚያበዛ ሰው አይደለም፣ እሺ የሚል ሰው ነበር። ኤንዌስ መጠየቁ አይከፋም፣ ግን በቃ ቪዲዮ ለአንተ መልስ ነው አብርሽ። እውነት ለመናገር ይች ልጅ እውነት በቃ ማለት በፊትም ይጠላታል፣ የበለጠ ግን እንድጠላ አታርግ። በቃ ጥላቶቹ ፊት ለፊት አሳልፌ ባሰጥ ደስ ይለናል። እኛ ባየነው ሄርሜላ ምንም አላደረገችም፣ ምንም አላጠፋችም። ለአንተ ስትል ስትለፋ ነበር የምናውቀው።
ወይስ የፈተንካት ነው? እውነት እች ልጅ ታፈቅረኛለች ወይ? እች ልጅ እውነት እጇ የለበትም ወይ ብለህ እስከ መጨረሻ ያረጋገጥክ ነው? ነፃ ለማውጣት የሞከርክ ነው? ግን ሳስበው እንደዛም ይመስለኛል። ግን በቃ አነጋገሩ ሊያምን አልቻለም። አቤላም ዳኒም በቃ አፋፋቸው ሲል ነበረና በጣም ነው የገረመኝ። ኤንዌስ ኤርሜላዬ በኮንፊደንስ ምንም አላደረግሽም። አንቺም ደግሞ ተናግረሻል። ምንም ላደርግ ካይችም። ሲቀጥል ደግሞ ከዚህ በኋላ ምንም አመነ አላመነ ራሱ ጉዳይ። ሄርሜላ ራስሽን አታስጨንቂ። እውነት ለመናገር እንዲህ አንድ ሰው እንግዲህ መቼም አንቺን አላምንሽም እንዲህ ሩታና እሱ እኮ ማፋጠጥ ይችላል። እንደዚያ ይሄ ነገር ምንድን ነው? ይሄ ነገር መረጃ ተሰጥቶኛል ብለክ ሄደክ ሩታና ወንድም ካሄድን ማፋጠጥ ይችላል። ግዴታ አቤላ፣ ግዴታ ሩታ ወይስ ማን ነው ኤርሜላ? እንዴት አገኛችሁ? እንዴት ልታገኝ ቻልክ? ከዛ ደግሞ አቤላ አሚኘክ ነበር ሩታ እንድትል አንተ አሚኘክ ነበር የተቀበልኩ። እንዴት እንዳመንኩ ባላቅም አሚኘክ ነው ተቀበልኩ እንድትል ነው ለአቤላ። እንግዲህ አቤላ ከሷ ጋር እኔ አላየንም ምን አይነት ድራማ የተሰራ እንደሆነ ባላቅም ውዶቼ፣ አቤላ ከሩታ ጋር ተመልሶ አላየንም። እንግዲህ ከቺ ሚስቱ ጋር አሁን የመጣችው ከሷ ጋር ሶላይና ምንድን ነው ቡታጅራ ነበረ፣ ጠፍቶ ነበረ። በምን ሰዓቱ እንደተገናኙ ባላቅም እኔ በጭራሽ ባላምንም ይሄን አቤላ የሚባል ልጅ አላምንም። እኔ ብዙ ጊዜ አብርሽም ክዶ ያውቃል፣ ሩታም ክዷት ያውቃል። ላምን አልችልም እውነት ለመናገር ግን እኔ አላቅም አብርሽ ለምን ሄርሜላ ላ ጥያቄ እንዳበዛ ያንዳንዱ ነገር መልስ ይሆናል። ሄርሜላ ላሱ ጤንነት ይሄ ልጅ ጤነኛ አይደለም ብላ ከሩታ ጋር ፋይት ስታረግ ነበረ። ከዛ ውጭ ምንም አንተን የጎዳችው ነገር የለም። እንግዲህ እግዚአብሔር ነፃ ያውጣሽ ሄርሜላ። እግዚአብሔር እውነቴን ነው ምልሽ፣ አንቺ ካላደረግሽም ገደል ይግባ። የፈለገበት ቦታ መሄድ ነው። ካላመነ የራሱ ጉዳይ፣ በጊዜ ሂደት ያምናል። ወዳችኋለሁ። እንዴት አያችሁ ዛሬ ቪዲዮ? ኮሜንት ላይ